ስለ ጌታ ስዕል የሚነገሩ ታሪኮችና ትውፊታዊ ትምህርቶች። ስለ ጌታ ስዕል ብዙ ታሪኮችና ትውፊታዊ ትምህርቶች ይነገራሉ። በዚህ መሰረት ለመጀመሪያ ጊዜ የጌታን ስዕል የሳለው ዮሐንስ ወንጌላዊ ነው ይባላል። ታሪኩም ከሞላ ጎደል እንደሚመለከተው ነው። ከ14 እስከ 37 ዓ.ም ሮምን ይገዛ የነበረው ጢባሪዎስ ቄሳር ነው። በሱ ዘመነ መንግስት ነው ጌታ የተሰቀለው። ይኸውም ጢባሪዎስ በልጁ መሞት በጣም አዝኖ ሬሳውን ሳያስቀብር ሰነበተ። ከጥቂት ቀን በኋላም ጌታ በኢየሩሳሌም ያደርገውን የነበረውን ታምራት ያውቅ ስለነበረ ከጢባሪዎስ ቄሳር ምድራዊ ንጉሥ የተላከች ጦማር ወይም መልእክት ለጌታ ለኢየሱስ ክርስቶስ ንጉሠ ሰማይ ወምድር ትድረስ ብሎ ልጁን እንዲያስነሳለት የምልጃ ልመና ጽሑፍ ጽፎ ይችን መልእክትና የልጁን ሬሳ ወስደው ጎለጎታ ወይም የጌታ መቃብር ላይ እንዲያኖሩለት ባለወጎቹን ላከ። እነሱም ሄደው ደብዳቤቱንና ሬሳውን በጌታ መቃብር ላይ ሲያኖሩት ሬሳው አፈፍ ብሎ ተነስቷል። ጢባሪዎስም ከደስታው ብዛት የተነሳ የጌታውን ውለታ ለመክፈል የዚህን ሰው እናቱን አምጡልኝ፣ እኔ ቋሚ ለጓሚ ሚስቴ ገረድ ደንገጡር ሆነን እናገለግላታለን ብሎ እንደገና ሰው ቢልክ የድንግል ማርያም ክብር ሰማያዊ እንጂ ምድራዊ ስላልሆነ ተሰውረባቸው አላገኟትም። ወንጌላዊ ዮሐንስ ጢባሪዎስን ሲያስተምረው አይሁድ እንደሰቀሉት አድርገህ ስዕልህ አሳየኝ አለው። ዮሐንስም በዕለተ ዓርብ በመስቀሉ ላይ እንዳየው አድርጎ ክርስቶስን ራቁቱን አድርጎ ቢስለው ስዕሉ አፍ አውጥቶ አይሁድ በኢየሩሳሌም ራቁቴን እንደሰቀሉኝ ዳግመኛ በሮም ራቁቴን ትሰቅለኛለህን አለው። ከዛም ዮሐንስ ከለሜዳ ወይም ግምጃ አስታጥቆ ስሎታል። ስሎም በጨረሰ ጊዜ ዮሐንስ ስዕሉን ቢስመው ከንፈሩ ከስዕሉ ጋር ተጣብቆ ቆይቷል። ስለ ስዕሉም እውነተኛነትም ለማረጋገጥ ዮሐንስ የሳለው ይህ ስዕል አይሁድ በኢየሩሳሌም እንደሰቀሉኝ አንተ ደግሞ ሁለተኛ ሰቀልከኝን የሚል ድምፅ አሰምቷል። ይህ ሁሉ ከስዕሉ የታየው ታምራት ነው። አይሁድ የሰቀሉት ራቁቱን ነበረ። ከለሜዳ አስታጥቆ መሳል የተጀመረው ከዚያ ወዲህ ነው እያሉ የአገራችን ሊቃውንት ይተርካሉ። ስለ ጌታ ስዕል ሁለተኛ ምንጭ ወይም መነሻ ጲላጦስ ለጢባሪዎስ ቄሳር ስለ ጌታና ስለ እናቱ ስለ እመቤታችን የላከው ስዕላዊ መግለጫ አለ። ጲላጦስ በቅዱስ መጽሐፍ እንደሚታወቀው በፍልስጤም የሮማ መንግሥት እንደራሴ የነበረና በጌታ ሞት የፈረደ ነው። ወደ ጢባሪዎስ ቄሳር የላከው መልእክት እንደሚከተለው ነው። ለጢባሪዎስ ቄሳር ሰላም ላንተ ይሁን። ኢየሱስ ስለሚባለው ሰው ግርማዊነትህ ለማወቅ የጠየቅከውን ለማሟላት ከዚህ የሚከተለውን እጽፍልሃለሁ። በዚህ እኔን እንደ ራሴ አድርገህ በሾምከኝ በፍልስጤም ምድር እጅግ በጣም የተለየ መልክና ሥልጣን ያለው አንድ ሰው ተነስቷል። ታላቅ መምህርና ነቢይ ነው ይሉታል። ደቀ መዛሙርቱ ግን የእግዚአብሔር ልጅ ነው ይላሉ። ስሙ ኢየሱስ ይባላል። እንደ እውነቱ ከሆነ ቄሳር ሆይ፣ ይህ ኢየሱስ ክርስቶስ የተባለው በየጊዜው ድንቅ ድንቅ ታምራትን ያደርጋል። ሙታንን ያስነሳል፣ ድውያንን ከማናቸውም ደዌ ሕመም ይፈውሳል። ከዚህም ጋር ጥልቅና መንፈሳዊ በሆነ ትምህርቱ መላዋን ኢየሩሳሌምን አስደንቋታል። አቋሙና አካሉ ግርማ ያለው መልኩም አንጸባራቂና ጸጋ የተሞላበት በመሆኑ ማናቸውም የሚያዩ ሁሉ ይወደዋል ይፈራዋልም። አንዳንድ ጊዜ ቀላ ያለው መልኩና መሃል ለመሃል ተከፍሎ የሚታየው ጽሕሙ የሚሰጠው ውበት ፍጹም ግምት የሌለው ነው። የፊቱ ቅርጽ መላካውያን ዓይኖቹና የጥቁር ወርቃማ ጠጉሮቹ ማወራረድ በሚሰጡት የተንጸባረቀ ውበት ማንም ሰው ቢሆን ለረዥም ጊዜ አትኩሮ ሊመለከተው አይችልም። የሚመስለው እናቱን ነው። እሷ ደግሞ በዚህ ክፍለ ሀገር በማንም ላይ ያልታየ ውበትና የትሕትና መልክ ያላት ናት። ቆራጥ፣ ከባድና የሚያከራክሩ ንግግሮቹም በውስጣቸው የሚገኘው ፍጹም የሆነ የመንፈስ ልዕልና የእውቀት መጠናቸው ከታላላቅ አዋቂዎች ተብለው ከሚገመቱት ሰዎች እጅግ አድርጎ የራቀ የጠለቀ ምስጢር አላቸው። በተግሳጽና በዝናት ጊዜም በጣም ኃይለኛ ነው። በማስተማርና በመበረታታት ጊዜ ደግሞ ትሑት፣ ተወዳጅና ልብ የሚመስጥ ነው። ራሱን ሳይከናነብና መጫሚያ ሳይጫማ በእግሩ ይሄዳል። በሩቅ የሚያዩት አንዳንዶቹ ይስቁበታል። ነገር ግን ወደፊቱ ሲቆሙና ሲቀርቡ በመንቀጥቀጥ ያደንቁታል። ማንም ቢሆን ሲስቅ አየሁት የሚል የለም። ነገር ግን ብዙዎች ሲያለቅስ አይተውታል። የቀረቡት ሁሉ ብዙ ሥራና ፈውስ ማግኘታቸውን ይናገራሉ። ነገር ግን ገዥና ተገዢ ሁሉም ወይም በአባቴ ፊት በእግዚአብሔር ፊት እኩል ናቸው፣ ምንም አይነት ልዩነት የላቸውም ብሎ ሲያስተምር የግርማዊነትን አጥፊ ሳይሆን አይቀርም በማለት ብዙ ሰዎች እየመጡ ይነግሩኛል። ስለዚህ ጉዳይ ብታዘኝ ወዲያውኑ ትእዛዝን የሚፈጸም ይሆናል። ጤናሁን ፒ ሌንቱሎ። በቤተ ክርስቲያን አባቶች ታሪክ መዝገብ ደግሞ ስለ ጌታ ስዕል በታምራታዊ አገላለጥ የተጻፉ ብዙ አስተያየቶች አሉ። ከእነዚህ ውስጥ የቤተ ክርስቲያን ታሪክ ጸሐፊው አውሳብዮስ እንደጻፈው አብጋር የተባለው የወር ንጉሥ ከደዌው የተፈወሰው የጌታን ስዕል ባየ ጊዜ ነው ይላል። ሙሉ ታሪኩ እንደሚከተለው ነው።
አብጋር ስመ መንግሥት ነው። አጼ ጃንሆይ እንደማለት ነው። አብጋር እንዲሉ ዛራንጋሹን። ኡር በመስጴጦሚያ የምትገኝ ትንሽ ከተማ ናት። ጽራውያን ኤዴሳ ይሏታል። በእኛም ሮሃ ትባላለች። አብጋሮች በኡር መንገስ የጀመሩት ከጌታ ልደት በኋላ ነው። በጌታ ጊዜ የነበረው አብጋር ዮካማ ወይም ውካማ ይባል ነበረ። 5ኛው ወይም 7ኛው አብጋር ነው። ይህ አብጋር ዮካማ ከጌታ ጋር ይጻጻፍ እንደነበረ አውሳቢዮስ ይተርካል። አውሳቢዮስ ታሪኩን ሰፋ በማድረግ ሲያብራራ እንዲህ ይላል። በማይድም በሽታ ተይዞ የሚሰቃይ በኤፍራተስ ወንዝ በላይ የነገሰ አብጋር ንጉሥ ነበረ። በዘመኑ ለነበረው ለጌታ ለኢየሱስ ክርስቶስ መልእክት ወይም ጦማር ጽፎ የግል ታማኙ ለነበረው ለግምጃ ቤቱ ሹም ሰጥቶ ወደ ኢየሩሳሌም ላከው። ይህ ሰው በአብጋር ቤተ መንግሥት ስዕል በመሳል የታወቀ ነበረ። ደብዳቤው እንደሚል ነው። ስለ አንተና ስለምታደርገው ታምራት እሰማለሁ። ያንተ ማዳን እንደ ሌሎች አቅብተ ስራይ፣ ስር ምሰህ፣ ቅጠል በጥሰህ አይደለም። አንተ ያዳንከው ተረፌ ደዌ የለበትም። እንደ ሰማሁት ዕውራንን እንዲያዩ ታደርጋለህ፣ ለምጻሙንም ታነጻለህ፣ ርኩሳ መናፍስትን ታሳድዳለህ፣ በማይድን በሽታ የተያዙትንም በምሕረትህ ትፈውሳችኋለህ፣ ሙታንን ታስነሳለህ። ስለዚህ ወደ እኔ እንድትመጣና ከዚህ ከሚያሰቃየኝ ደዌ እንድትገላግለኝ ለእኔም ምሕረት እንዲደርሰኝ ይችን የልመና ደብዳቤ ጻፍሁልህ። አይሁድ በአንተ ላይ ክፉ ነገር እንዳሰቡና ክፉ ሊያደርጉብህም እንደ ከጀሉ ሰማለሁ። ከተማይ በጣም ትንሽ ናት፣ ትነስ እንጂ በጣም ውብ ናት፣ ለሁለታችን ትበቃለች። እባክና የሚል ደብዳቤ ጽፎ ለጌታ ላከለት። ጌታም የሚከተለውን መለሰለት። አብጋር ሆይ ሳታይኝ ስላመንህብኝ ብፁህ ክቡር ነህ። ስለ እኔ ተጽፏልና የሚያዩኝ እንዲንቁኝ የማያዩኝ ግን እንዲያምኑብኝ በእኔ ያመኑ ሕያዋን ሆነው ይኖራሉ። እኔም አስቀድሜ የመጣሁበትን ሥራ መፈጸም አለብኝ። ከፈጸምኩም በኋላ ወደ ላከኝ ሄዳለሁ። ከሄድኩ በኋላ ከደዌህ እንዲፈውስህና ለአንተና ለቤተሰቦችም የሕይወትን ቃል እንዲያስተምራችሁ ከደቀ መዛሙርቴ አንዱን እልክልሃለሁ። ከተማህም የተባረከች ትሆናለች፣ ጠላቶችህ አይገዟትም ብሎ መልስ ላከለት። ጌታ ካረገ በኋላ ከ12 ሐዋርያት አንዱ ቶማስ ከ70 አርድእት አንዱን ታዲዮስን ወደ ኡር ላከው። ታዲዮስም እዚያ እንደደረሰ ለጊዜው ያረፈው ጥንት በፍልስጤም በሚያውቀው በአንድ አይሁዳ ቤት ነበረ። ከዚያ ሆኖ በማስተማርና ታምራት በማድረግ ጥቂት እንደቆየ ወደ ቤተ መንግሥት ሄደ። ታዲዮስ ገና ሲገባ ንጉሡ አብጋር አስደናቂ ግርማ በታዲዮስ ገጽ ላይ አየ። በቤተ መንግሥቱ የነበሩት ባለሟሎቹና የወንድ መኳንንት፣ የሴት ወዛዝርት ግን ምንም እንኳ ለአብጋር የተገለጸው ባይገለጽላቸውም ታዲዮስ እዚያ በመገኘቱ አንክሮና ተመስጦ ሳያድርባቸው አልቀረም። ንጉሡና ታዲዮስ ሲወያዩ ከቆዩ በኋላ በመጨረሻ ታዲዮስ በጌታ በኢየሱስ ክርስቶስ ስም እጄን እጭንብሃለሁ ብሎ እጁን ጫነበት። በዚያ ጊዜ አብጋር ከነበረበት ሁሉ ደዌ ተፈወሰ። ታዲዮስም የሕይወት ቃል እያስተማረ በዚያች ቦታ ብዙ ቆየ። የከተማይቱ ነዋሪዎች ክርስቲያኖች ሆኑ። አውሳቢዮስ ታሪኩን እዚህ ላይ ያበቃል። ሌሎች የኋላ አባቶች ግን ይህንን ታሪክ ሳይለውጡ አብጋር ወደ ጌታ የላከው ሰው ሰዓሊ ስለነበረ ወዲያው ጌታን ሲያይ ልቡ ስለተመሰጠ ስዕሉን በንድፍ ለማስቀረት ፈለገ። ጌታን በሚያነጋግርበት ጊዜ ዓይኑን ጣል እያደረገ የጌታን ገጽ በወረቀት ላይ ነድፎት ነበረ። ወደ አገሩ ሲመለስ ያንን ለአብጋር አሳየው። እሱም ባየው ጊዜ በፍጹም እምነት ከመሬት ላይ ወድቆ ሰገደ። ያን ጊዜም ከደዌው የተፈወሰ ይላሉ። ከዚህ በማያያዝ ይህ ስዕል ገባሬ ታምር ስለሆነ ሁሉ ሊሰግድለት ይገባል ብሎ በሕዝብ መሰብሰቢያ አደባባይ ከፍ ያለ ቦታ አዘጋጅቶ እዚያ ላይ እንዲሰቀል አዘዘ። በአብጋርና በልጁ ዘመነ መንግሥት ሁሉም እየመጣ ለዚህ ስዕል ሲሰግድ ኑሯል። አውሳቢዮስ ዘቂሳርያ ስለ ጌታ ስዕል ሌላ ምንጭ ያመለክተናል። እሱ እንደሚለው በወንጌል የታወቀችው እንተ ደም የዋዛ ውለታ ለመክፈል ስትል የቅርጽ ሐውልት አሰርታለት ነበር ይላል። የቬሮኒካም ታሪክ ለጌታ ስዕል ጥሩ መነሻ ነው። ጌታ በዕለተ ዓርብ ደሙን እያንጠፋጠፈ መስቀሉን ተሸክሞ ወደ ጎልጎታ በሚወጣ ጊዜ መስቀሉ ከብዶት ደሙ ዓይኑን ጋርዶት አይታ ልቧ በሐዘን ስለተነካ ለተከተሉት ለአንዱ ቬሮኒካ ሻሿን አውልቃ ፊቱን እንዲያድፍበት ወረወረችለት። አድፎ ሲመለስላት ገጹ ከሻሿ ላይ ታትሞበት ቀረ ይባላል። ስለ ጌታ ስዕል መነሻ ታሪካዊና ታምራታዊ ምንጮች ብዙ አሉ። ዮሐንስ ወንጌላዊና ጴጥሮስ በባዶ መቃብር ውስጥ ገብተው ባዩት ጊዜ ተገንዞበት በነበረው ከፈንና ወይም ሰበን መጠምጠሚያ ላይ የጌታ አካል ታትሞበት ነበር የሚል የቤተ ክርስቲያን ትውፊት አለ። ስለ ጌታ ስዕል የት መጣ? ከሙሉ በከፊሉ ይህ ነው። ስለ እመቤታችን ስዕል ደግሞ በመጀመሪያ የሳላት ሉቃስ ነው ይባላል።
በእኛም ቤተ ክርስቲያን ያሉት የመዝሙርና የጸሎት መጻሕፍት የእመቤታችን ስዕል ሉቃስ መሳሉን ይናገራሉ። ሰላም ለስዕለኪ እንተ ሰአላ በአዱ ሉቃስ ጠቢብ እመወንጌላውያን አህዱ ይላል። ለዚህ ጽሑፍ ማስተማር የተጠቀምኩት ስዕል ወንጌላዊ የሳለው አለመሆኑን ልብ ይሏል። ምንጭ መጽሐፈ ጥበብ ዘአስተጋብእዎ አህቡ ማኅበረ ቢዘን ከገጽ 49 እስከ 51 ዘ ስፒሪቹዋሊቲ ኦፍ አይከንስ ባይ ሂዝ ግሬስ ባይሾፕ ዳንኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ በአባ ጎርጎርዮስ የተዘጋጀ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር